ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? በእኛ ጠዋት አካባቢ ነው። በእናንተ ደግሞ ወደ መምሻ አካባቢ ሳይሆን አይቀርም። ዛሬ አንድ በልቤ ውስጥ በጣም እናገራለሁ ያልኩት እንደ መልእክት ላይክ እንደ ማሳሰቢያ አይነት ነገር አለኝና ይህም በወንጌል አማኞች ወይንም ለጴንጤ ኢየሱስ ክርስቶስን የሚከተሉት ወገኖች መልእክት አለኝ። እሱም ምንድነው? አሁን ለምሳሌ ዘመናችን በጣም ሄዷል። በጣም ቴክኖሎጂው በረቀቀ ዘመን ላይ ነን ያለነውና ብዙ ጊዜ መዝሙሮች አሁን ከቅርብ ወዲህ ያው ኢንተለጀንት አርቲፊሻል ኢንተለጀንቱ አሁን ኤአይ ማለት ነውና ያው ሲሰራ ቆይቷል። ለብዙ አመታት ቆይቷል። ግን አሁን ይፋ ከወጡ ወዲህ በጣም ወንጌል አማኞች ከዛ ነው ስብከቱ፣ ከዛ ነው ከኤአይ ነው ሁሉ ነገር። አንድ ዳውንሎድ ካደረጋችሁ ወይንም ወደ እንግሊዘኛው ትራንስፈር ስታረጉ ቋንቋውን በፈለጋችሁት ቋንቋ ላይ ነው ስብከትም ይሁን ዝማሬም ይሁን ወደዛ ይዞ የሚሄድላችሁ ማለት ነው። ሰው ሳይደክም ሳይጸልይ ምን ሳይል ሁሉ ነገር በቃ ኦርጋናይዝድ የሆነ ነገር ነው ማለት ነው። እና አርቲፊሻል ኢንተለጀንት በጣም አይደለም መዝሙሩን መለየት እስከሚያቅተን ድረስ ማለት ነው። ስብከቱንም እንደሆነ አሁን ለምሳሌ እኔ ከተናገርኩ በኋላ የኔን አክሰንት፣ የኔን ቋንቋ፣ የኔን አፍ አከፋፈቴ ሳይቀር ነው ቁጭ የሚያደርገው። መለየት ያቅታችኋል። ከዛም አልፎ ተርፎ በጦርነት ላይ ጦሮችን፣ ወታደሮችን እነዛ ሁሉ ሰርቷል ማለት ነው። ለወደፊት የዓለማችን ሶስተኛ ጦርነት ላይ እነሱ እንደሚዋጉ ነው ለብዙ ጊዜ እየተነገረ ነው የቆየው ማለት ነው። ይህ በራእይ ውስጥ ሊሆን ያለው ነገር ሊፈጸም ያለው ነገር ነውና እኛ ግን ስልጣኔ እየመሰለን በጣም ብዙ ነገር እያበላሸን ነው ያለ ነውና ለዚህም ዋናው ፖይንት ምንድነው ለመናገር የፈለኩት መዝሙሮች አሁን ብዙ አሉ። እኔም ሰምቻለሁ ገብቼ እነ አዜብ ኃይሉ፣ እነ አውታሩ፣ እነ መስፍን ጉቱ፣ እነ ደረጀ ከበደ፣ ዶክተር ደረጀ ከበደ ብዙ መዝሙሮች በቃ እንዴት አድርጎ እንደሚናገር ምንም መለየት እስከሚያቅተን ድረስ ነው ማለት ነው። በእንግሊዘኛ ከፈለጋችሁ በኦሮምኛ ከፈለጋችሁ ራሱ ነው በቃ ትራንስሌት የሚያደርገው ማለት ነው። እና በእውነት ሰው ጸልዮ የራሱ ጉልበት ከራሱ ጸልዮ እግዚአብሔርን ሰምቶ የሚዘምር መዝሙር የሚሆን ምንም ነገር የለም። ምንም ነገር አሁን ይሄ ኤአይ አርቲፊሻል ኢንተለጀንት ምንም ከእግዚአብሔር ደክሞ ሰው ሰራሽ ነገር ነው ማለት ነው። ይሄ አርቲፊሻሉ ማለት ነው ሰው የሰራው ነገር ነውና እግዚአብሔርን ለምኖ እግዚአብሔርን ጸልዮ እግዚአብሔር የሰጠውን መዝሙር ይሁን ስብከት የሚሆን ነገር የለም። ከጌታ ጋራ ተስማምቶ ከጌታ ጋራ ተነጋግሮ ያንን ሰምቶ እግዚአብሔር የነገረውን ነገር አምጥቶ ለሰው ማድረስ ማለት የሆነው ነገር የለም። ይሄ ደግሞ አርቲፊሻል ነው። ከባክግራውንዱ ማን እንዳለ በደንብ እናውቃለን። ይህ የማስራ እንደሆነ እናውቃለን ጠንቅቀን ማለት ነው። እና እኛ ግን ስልጣኔ እየመሰለን ብዙ ዩቲዩብ የሚሰሩ ኤዲት የሚያደርጉ በጣም ብዙ ነገር የሚሰሩ ሰዎች በጴንጤና ወይንም በወንጌል አማኞች ውስጥ ሆኖ ብዙ ነገር መንገዳችንን እየሳትን ይመስለኛል ለኔ ማለት ነው። እና ብዙ ሰዎች በዚህ ነገር ላይ ነው የተጠመደውና በእውነት ይሄንን አትኩረን በጣም በጥንቃቄ ብናይ ይሻላል ብዬ አስባለሁ። እንደገናው ደግሞ ይሄ ፎቶ፣ ቪዲዮ፣ መዝሙሮችን መለጠፍ የሰውን ፎቶ መለጠፍ በጣም የናንተን ኢንፎርሜሽን ሆዲቃችሁን ዘርዝሮ የሚያቅ ሲስተም ነው የመጣው ማለት ነው። የትም ብትኖሩ አእምሯችሁ የምታስቡት ነገር ሁሉ
ከኢንተለጀንት ወይንም ከአርቲፊሻል ኢንተለጀንት ቁጥጥር ውስጥ እንድትሆኑ ነው የሚያደርገው። እኔ አንድ ጊዜ እንደውም እኔ ስናገር የሆነ ትዕግስት ማለት ምን ማለት ነው በማለት የራሴ ለጠፍኩት ማለት ነው። እንዳወቅኩት ወዲያውኑ ማለት ነው ኢንስትራክሽኑን እየጠበቅኩ ወደ እንግሊዘኛ ቀየርኩት። የእውነት ነው የሚላችሁ ንግግሬ ቃላቴ ደቡብ አይደለውም ከነ አክሰንቴ ምንም ሳይቀር ቁጭ አድርጎ እኔን ያደረገ ፎቶ እንዳለ ሆኖ ማለት ነው። ማንም ሳይነግረኝ የእውነት ከዛ በቃ የሆነ መንፈስ ቅዱስ ወቀሰኝ። በእውነት ነው የሚላችሁ ግን ለምን አደረኩት ብዬ እንዲጸጸት ውስጤ በቃ ተነሳሳ። ሁለተኛ አልለጥፍም አላደርግም ብዬ ማለት ነው። ዲቴል ስለ ኤአይ ነገር ሲያይ ለካ ቀስ በቀስ እያደረገ ፎቶ ምኑ በቃ ይሄ አእምሯችን ማይንዳችን ከኤአይ ውጭ እንዳይሰራ የተፈጥሮ ማለት ነው እግዚአብሔር የሰጠን ተፈጥሮ ውጪ በእነሱ ቁጥጥር ውስጥ እንድንሆን ነው የሚያደርገን ማለት ነው። ዞሮ ዞሮ አስቡት ራእይ ውስጥ የተጻፈው ነገር ሁሉ በእጃችን ነው እየጋበዝን ያለ ነው። ያው የሰው ቁጥር 666 በሱ ውስጥ ነው ቀስ እያለን አባል ውስጥ እየገባን ያለ ነው። አሁን እኛ ኢትዮጵያውያኖች በተለይ ይሄ ዲጂታል አይዲ ተብለን ኢትዮጵያ ላይ ሰፍ ብለን በቃ ከድህነታችን እንድንወጣ ከችግራችን እንድንወጣ ስልጣኔ እየመሰለን ሰፍ ብለን ነው ብዙ ትልቁ ትንሹ አይዲ መጥቷል ብለን ግን ውስጡ ምን እንደሆነ አላወቃችሁም። ቶሎ ብላችሁ ነው ፈጥናችሁ አይዳችሁን የቀየራችሁት ማለት ነው። እኔ አሁን ለምሳሌ እዚሁ ሀገር እያለሁ አይዲ የድሮ ነው ያለኝ አውቃለሁ። ዝም ብሎ በቃ ውስጤ ይነግረኛል። በጌታ ፊት ነው የሚላችሁ እና በቃ የሆነ ኮምፈርትብል አይሰማኝም የሆነ እንዲያድርጉ ሲባል ማለት ነው። እና አስቡ ከእንግዲህ በኋላ ኤርፖርት ስትገቡ የትም ስትገቡ እዚህ ሀገር አሁን አሜሪካ ሀገር ምንድነው የተጀመረው ወንጀል አንድ ሰው አሁን አይሲሲ ገብቶ አይደለም ያለው በሁሉም ስቴት ላይ ያንን ሰው አሁን የኔን ማንነት ለመያዝ ከመጡ እኔ አላይም ግን በነሱ ደረታቸው ላይ ያለው ካሜራ ስካን ያደርገኛል። አሁን ላይክ እንደ ኢትዮጵያ ማለት ኤርፖርት ያለው ማሽን የለም በቃ ስካን ያደርጋል። ለኔ አይታየኝም ለነሱ ግን በጨረር ይታያቸዋልና ያንን ጨረር አይነት ነገር ወንጀል ሰርቼ እንደሆነ በኔ ላይ ጨረሩን ይለቃል። የማይታይ ጨረር ማለት ነው በኔ ላይ ያደርጋል። ግን ለነሱ ይሰማቸዋል ለኔ አይታየኝም። ይሄ ስካነር ነው። በቃ ስካነር ሲያደርግ ምንም የማይታይ ኃይል የሌለው የማይጎዳችሁ ጨረርን ደረታቸው ላይ አሁን ፖሊሶች ያመጡት ካሜራ ማለት ነውና ጨረር በእናንተ ላይ ይለቃሉ። ወንጀል እንደሰራችሁና እንዳልሰራችሁ በዛ ነው የሚለዩት። ሌጋሊና አንሌጋሊ ሆናችሁት ያንን ነው በዛ ነው የሚለዩት ማለት ነው። እያፈሱ ዲፖርት የሚደረጉ ሰዎች በአሜሪካ ላይ እንደዚህ አይነት ነገሮች ነው። አሁን ቴክኖሎጂ በጣም ርቆ ነው የሄደውና ይሄንን አሁን የመጣው በጣም የረቀቀው ማብራት ጥሳችሁ እንደሆነ ወንጀል ሰርታችሁ እንደሆነ ከሰው ጋር ተደብድባችሁ ወይንም የሆነ ሰው ከሳችሁ ምናምን ነገር እንደዛ ካለ እናንተ ላይ ያ ስካነሩን ሲለቁ ምን ወንጀል እንደሰራችሁ በዛ ነው የሚያውቁት ማለት ነው። ይሄንን ያህል ዲቴል ርቆ ሄዷል ማለት ነው ቴክኖሎጂ። ስለዚህ ወገኖቼ ከዚህ ህይወት ውስጥ እንውጣ። ምን ልላችሁ ፈልጌ ነው መንቃት አለብን። በደንብ ቆም ብለን ማሰብ በጣም የሚበጅ ይመስለኛል። እና መዝሙሮች ሁሉ ሰው እግዚአብሔርም ሰምቶ እየደገምኩ ነኝና ከእግዚአብሔር ከሰማው ይልቅ አሁን እየመረጠን ያለው ነገር ምንድነው? ኤአይ ነው። ኢንተለጀንት እሱን ነው እየመረጠን ያለነው፣ በሱ እየሄድን ነው ያለነውና ፕሊስ እግዚአብሔርን መስማት የሚሆን ነገር የለም። በራሱ ድምጽ እንደ በራሳችን እግዚአብሔር በራሳ ዘማሪያኖች ለናንተ ነውና
የራሳችሁ የሆነ ድምፅ የሚሆን ነገር የለም። ፈጽሞ ሌላ ነገር አትቀላቀል። ለዚህ ነው ገላትያ ውሸትን ከእውነት ጋር አትቀላቀሉ የሚለው። የገላትያ መጽሐፍ ይህንን ነው ነገር የሚያስበንና ጊዜውን ማየት ያለብን። ስልጣኔ አይደለም አለ፣ ከኋላ ያለ ነገር አለ። የማ እጅ እንዳለ እናውቃለን። እና ለዚህ ጥንቃቄ ብናደርግ ይበጃል ለማለት ነው ይሄንን